ሰላም ሰላም ዩቲዩብ እንዴት ናችሁ? ሁሉ አማን ነው ወይ? ያው ቃል ጠፍቼ ነበር። ዛሬ እንግዲህ ተመልሻለሁ በሌላ ቪዲዮ። ያው በርዝዴ ምናምን ዊክ ላይ ስለነበርኩ ለዛ ነው የጠፋሁት። ዛሬ እንግዲህ ሲያትል ነው የምንገኘው፣ ሲያትል ዋሽንግተን ስቴት። እንግዲህ ዛሬ ሲያትልን ዞር ዞር እያለን እናያለን ማለት ነው። ቀጥታ ወደ ቪዲዮ ልሰራችሁ፣ ይመቻችሁ። እንግዲህ ያው እንደምታዩት ዳውንታውን ያሉት ላሳያችሁ ቦታው ምን እንደሚመስል ትንሽ ሆቴልን ያስኩበት አካባቢ። ያው ሆቴል እንግዲህ ክራውን ፕላዛን ያስኩት በጣም አሪፍ ዲል አግኝቼ ሰው ክራውን ፕላዛ ነው ሆቴል ያረፍኩትና ወደ አይ ቲንክ ለ3 ቀን ለ3 ናይትስ አጠቃላይ $300 ነው የከፈልኩት። ሰው በጣም አሪፍ ነው። ለ4 ቀን በአጠቃላይ $300 በጣም አሪፍ ዲል ነው። 4 ስታር ሆቴል ስለሆነ ያው እና ደግሞ ለአብዛኛው ነገር ቅርብ ነው። እዚህ አካባቢ ላይ ቦታዎችን ማየት ምናምን የምትፈልጉ ከሆነ አብዛኛው ሲያትል ውስጥ የሚታየው ቦታ እዚህ ዳውንታውን ውስጥ ነው ያለውና ሰው ሆቴሉ ለዛ በጣም ቅርብ ነው። ሁሉም ነገር ኦልሞስት 5 ደቂቃ ነው ከሆቴሉና ሰው ሲያትል መታችሁ መጎብኘት የምትፈልጉ ካላችሁ ያው እንግዲህ ክራውን ፕላዛ ብታርፉ መክራችኋለሁ። ሲያትል አሪፍ ነው። ዳውንታውኗ ሶፋር ከሳን ፍራንሲስኮ ጋር በጣም የሚመሳሰል ነገር አላት። ዳገትና ቁልቁለት ልክ እንደ ሳን ፍራንሲስኮ እንግዲህ ሞልቶታል። እንግዲህ ሰው የመጀመሪያ እንትናችን የሚሆነው የፓይክ ማርኬት የሚባል ቦታ አለና የትልቁ የሲያትል ማርኬት ቦታ ነው። እዛ ሄደን የተለያዩ ምግቦች አሏቸው፣ ሱቆች አሏቸው። እነሱ ነገሮች እንዳለ ሄደን አጠቃላይ ቼክ እናደርጋለን ማለት ነው። ሰው ወደዛ እናውራ። እሺ ያው እንግዲህ ገና መነሳታችን ስለሆነ ከእንቅልፍ መጀመሪያ ነገር የምናደርገው እንደተለመደው ቀናችንን በምግብ እንጀምራለን። በምግብ ባርከን እንጀምራለን። ከዛ ያው አክቹሊ ሰው በጣም ብሶ ነው ያለውና ቅዳሜም ስለሆነ ነው ቀኑ። የሲያትል ዌዘር እንደተጠበቀው ጭጋጋማ ነው። እስኪ ቤቱ ጋር ነው መግቢያው። ደግሞ ማርኬቱ በጣም ትልቅ ማርኬት ነውና ስንት ብሎክ ሙሉ የሚሄድ ማርኬት ነው። እስኪ በትንሹ ቢሆን የሲያትልን ዳውንታውን ላሳያችሁ። ባይ ዘ ዌይ ይሄ ቦታ የሚገኘው ሲያትል ዳውንታውን ውስጥ ነው። ለቤታችሁ ምናምን እንግዲህ አርቶችን መግዛት የምትፈልጉ ካላችሁ እዚህ ጋር የአርት መሸጫ አለ፣ ገና መግቢያው ጋር ማለት ነው። በስማም ግን በጣም ውድ ነው። $180 ምናምን ይውላችሁ። ባለ $50 አለ። ሰው ትንንሾቹ $50 ናቸው። ግን በጣም ነው የሚያምሩት አርቶቹ። አርት ነገር የሚመቻችሁ ሰዎች ካላችሁ መግዛት ትችላላችሁ። እነዚህኞቹ በጣም ያምራሉ። አረ ሰው የስዕል ችሎታው ይገርማል። የብር ኤአይ የሰራው ነው የሚመስለው። ያው በዚህ አጋጣሚ አንድ ማሳየት የምፈልገው ነገር ሰው እዚህ ማርኬት ውስጥ ማለት ነው ስታርባክስ ታገኛላችሁና ይሄ ስታርባክስ የመጀመሪያው ነው በአሜሪካ ታሪክ የመጀመሪያው ስታርባክስ ይሄ ነው። ሰው ኦሪጂናሉ ስታርባክስ ማለት ነው። እና ያው ውስጡን ገብቼ ባሳያችሁ በጣም ደስ ይለኝ ነበር፣ ግን ተመልከቱት የሰውን ሰልፍ። እውነት ወርዝ አያደርግም 1 ሰዓት 2 ሰዓት ለስታርባክስ መሰለፍ። ግን ያው ጀስት ለማየት ነው አለ አይደል ውስጡ ምን ይመስላል እንጂ ያው አንድ አይነት መጠጥ ነው ሰርቭ የሚያደርጉት ምናምን እና ሰው ይሄ የመጀመሪያው ስታርባክስ ነው በአሜሪካ ታሪክ ኦሪጂናል ይላል። እነኚህ ደግሞ የተለያዩ ሱቆች ምናምን ናቸውና እስኪ ውስጥ ገብተን ልክ እንደ ኢትዮጵያ ኮንቴነር ሱቅ እንደሚባል እንደነበረው እየተደራጁ ውስጥ ምናምን ያላቸውን ሰልፉ ቀለል ካለ ባይደው የስታርባክስን ገብቻ ያሳያቸዋል። የተለያዩ ልብሶች ይሄ ተዘግቷል። ሲዘጋ በቃ ጨርቅ ብቻ ነው ጣል የሚያደርጉበት። የሚሰርቅ ምናምን ነገር ሌባ የለም መሰለኝ እዚህ ሀገር ነገር ነው ያለው። በቃ የጌጣጌጥ መሸጫዎች፣ አርቶች ምን የሌለ ነገር አለ። ምግቡ ራሱ ሽቶ ከዚህ ጋር
ይሄ ደግሞ ልብሶች ናቸው የመጽሐፍ የዋሌት ከሌዘር የተሰሩ ያው ሽፋን ከፈለጋችሁ ተመልከቱት። ላይክ ለምሳሌ ለአላረ የጆርናል ምናምን ጽፉ ሰዎች ካላቸው ያው አሳም በአይነት ነው ያላቸው። በረዶ ውስጥ ነው የቀበሯቸው። ሰቡ ይለያል ጋይሶች፣ ብዛታቸው ይለያል፣ አይገልጸውም። ከሰው ጋር እየተገፋፋችሁ ነው የምትሄዱት። አበባ ጀምሮ ምንም ያላየሁት ነገር የለም፣ ሁሉ ነገር ነው ያላቸው። ግን እንዳልኳችሁ የሰው ብዛት ተዘጋጁ ለመሰለፍ ምናምን፣ በጣም ሰልፍ አለ ምናምን። አሁን እኔ ምግብ ቤት ነው ፈልገው፣ ምግብ ቤት እየፈለኩ ነው ዞር እያልኩ። ሶ ጋይስ አንድ ቦታ ላሳያችሁ ማለት ነው። ይሄ የምታዩት ቦታ የእንትን ነው የማስቲካ ጎዳና ነው እና ይሄ እንዳለ ፖሉ ላይ ሰው ማስቲካ እየበላ መጥቶ ይለጠፋል ማለት ነው። እና እንዳለ ከመሬቱ ጀምሮ ተመልከቱት፣ ማስቲካ በማስቲካ ነው። ሰው ምን ያህል እንደሆነ ብዛቱ ላሳያችሁ። ተመልከቱት፣ የሁሉ ሰው በልቶ አኝኮ የለጠፈው ማስቲካ ነው። እና ተመልከቱት እንዳለ ግድግዳው፣ ጂሰስ ክራይስት ተመልከቱት። ደግሞ እኮ ሰው ፎቶ አብሮ ይነሳል። አሁን ከተለጠፈ ማስቲካ ጋር ምንድን ነው በሩ ራሱ መግቢያው ነገርኳችሁ። ፈረንጅ ስራ ይፍታ። በህይወቴ ይሄን ያህል ማስቲካ በምድር ላይ ራሱ የታኘከ አይመስለኝም። እና ሰው ብዛቱ እንግዲህ እነም የተለጠፈ ማስቲካ ለማየት ነው የሁሉ ሰው የመጣው እዚህ ጋር። እሺ ዩቲዩብ በስተመጨረሻ አግኝቼዋለሁ ምግብ ያለበትን ቦታ። ሰው እዚህ አካባቢ በጣም ትልቅ ሬት ከተደረጉት ቦታዎች አንዱ ይሄ ቦታ ነው። ፓይክ ፕሌስ ቻውደር ነው የሚባለው። እና ሰው እንደምታዩት በጣም ብዙ ሰልፍ ነው ያለው። ይሄ ሁሉ ሰልፍ ለዚህ ቤት ለመግባት ነው። እና ያው ቅዳሜ ቀን ስለመጣ እንደነገርኳችሁ በጣም ሰልፍ አለ። እና ሰው በአጭር መንገድ መሞከር ከፈለጋችሁ ወረቀት ይሰጣችኋል ላይን ላይ ስትቆዩ ማለት ነው። እንደምታዩት እዚህ ወረቀቱ ላይ እንዳለ ሜኑ አላቸው። ሰው በጣም የሚታወቁበት ይሄ ነው ኒው ኢንግላንድ ቻውደር የሚለው። እና ይሄ ግን ፖርክ አለው። ሰው እኛ ያው እንደ አበሻ ፖርክ ስለማንበላ እንትን አይባልም፣ ይሄንን አንሞክረውም። እና ሰው የሳልመኑን ነው ኦርደር ያደረግነው። ሰው ስልካችሁን እዚህ ጋር ኮዱን እስካን አድርጋችሁ ፎር ፒክአፕ ኦርደር ማድረግ ትችላላችሁ ማለት ነው። ያለበለዚያ እንደምት ይሄ ሁሉ ሰልፍ ያው መገተራችሁ ነው ማለት ነው። ሰው እኔ ኦልሬዲ በስልኬ አዝዣለሁ። ሰው ሾርባው ሲመጣ እንግዲህ በዳቦ እንዲመጣ ማድረግ ትችላላችሁ። እሱ ሞር ኤክስፔንሲቭ ነው፣ 7 ብር ኤክስትራ ያስጨምራችኋል። እና ሰው እሱን ስላዘዝኩ ኦልሬዲ ሰው ገብቼ ቀርጿለሁ ማለት ነው። እስኪ ልክ ምግቡ ሲደርስ አሳያችኋለሁ ምን እንደሚመስል። ለሁለት ሰው ነው የከፈልኩት፣ $33 ነው የከፈልኩት። እና እንግዲህ በጣም ቤስት የሚባለው ቦታ ሰው ከሞከር ነው ይሄ ነው። ከሞከር ነው ስላችሁ ላይክ ሞክሩት የተባለው ማለት ነው። ሶሪ እና እስኪ እኔ እሺ እንግዲህ ሰው ዳቦ ይሆንና እንደምታዩት ቆርጦ ነው የሚሰጧችሁ። ይኸው ውስጡ ባዶ ነው፣ አውጥተውታል። ሰው ሱፑ ይሆንና ማለት ነው። ሰው ይሄንን ነው የምገለበጡት። ዋው ፐርፌክትሊ ነው ፊት የሚያደርገው። ከፈለጋችሁ ይሄን ሲበርድባችሁ ይሄን መክደን ይቻላል። ዳቦ የሚበላ ነው፣ እንደ ሳህንነት ብቻ አይደለም የምትጠቀሙት። እና እንግዲህ እስኪ መጀመሪያ አንድ ፈርስት ኢምፕሬሽን እናደርጋለን። ከዛ በኋላ ያው ቪዲዮን አቆምና ከበላን በኋላ እንገናኛለን ማለት ነው። እስኪ መጀመሪያ ኢምፕሬሽን። ብስኩትም አለው አይደል? ብስኩትም ይሰጣችኋል። ከፈለጋችሁ ያው ብስኩቱን እዚህ ላይ መጨመር ትችላላችሁ። እስኪ ፈርስት ኢምፕሬሽን ስማሙ ነፍስ ቅዱስን በለማን ነው። በጣም
የምር ጋይስ ይቅርታ እንግዲህ ይሄንን ካሜራ ትቼ ነው ማጫወት ያለብኝ። እመለሳለሁ እንግዲህ ከማስታወቂያ በኋላ። እሺ እንግዲህ ቤተሰብ በልተን ጨርሰናል ቁርሳችንን። በጣም አሪፍ ነበር። ሬት አድርጋው ካላችሁኝ አምና ገና ላይ 9 out of 10። እኔ ብዙ ጊዜ እንደው 9 ምናምን አልሰጥም ለምግብ ቤቶች፣ ግን this one is so good። የምሬን ነው የምላችሁ። አይ ዶንት ኖ እዚህ አካባቢ ብርድ ምናምን ነገር ስለሆነ ይሁን አይ ዶንት ኖ ዋይ፣ ብቻ ግን አብሮ በጣም በቃ ምግቡ ሄዷል። እንደምታዩት በስመ አብ የገንፎ ብረት ድስት አስመስየዋለሁ። ቦርቡሬ ኤኒዌይስ በጣም አሪፍ ነበር፣ ወደነዋል። ይኸው እንግዲህ አሻራችንን ጥለን እንትን ብለናል ማለት ነው። ሰው ቀጣይ ደግሞ እዚህ አንድ በጣም ሌላ ታዋቂ ቤከሪ አለ። እዛ እንሂድና እስኪ ቤከሪ ስለሆነ ያው በዚህች ላይ የሆነች ነገር ጣል እናደርግባታለን። የሆነች ፓስቲ ነገር ምናምን ነገር ሰው እስኪ እሱ በጣም ሃይ ሬትድ የሆነ ቦታ ስለሆነ ያው ከመሄዳችን በፊት ከዛ አካባቢ ከመሄዳችን በፊት ቼክ እናድርገው የሚል ነው። እስኪ እሱን ደግሞ ሄደን አብረን ቼክ እናድርግ። ከዛ በኋላ ወደ ስፔስ ኒድል እንሄዳለን ማለት ነው። ወደዛ እንግዲህ እስኪ እዛ ሄደን ሁለት ሞክረናቸው ማናውቃቸውን ጣፋጮች እንሞክራለን። አንደኛው ምንድን ነው? ናፖሊዮን ያልሽኝ? ሞክረን እናውቃለን ካሳልኩ ኖ እኔ ሞክሬ አላውቅም። እኔ ናፖሊዮን የሚባል ኬክ ሞክሬ አላውቅም። ያው አዲስ አበባ ልጅ አይደለም የደብረ ዘይት ልጅ ነኝና ናፖሊዮን የማውቀው እዛ አንድ ሳይንቲስቱን ነው። ሌላ ደግሞ ምንድነው? ማክሮስ ነው ያልሽኝ? ማክሮን ነው የሚባለው። ሌላኛው ደግሞ እኔ መኮረኒ ነው የማውቀው። እና እስኪ እንሞክረው እንደዚህ በጣም እሷ በጣም አካብደሽላችኋል። ናፖሊዮን ያሳ በጣም አሪፍ ነበረ። እሺ ኤንሪኮ ኬክ ቤት ማለት ነው። ኤንሪኮ ኬክ ቤት የሚባል አለ አሉ አዲስ አበባ። እሱንም አላውቅም። እኔም ባለማየት አይ ነው እኔ መጀመሪያ ነው ናፖሊዮን የመጀመሪያ ጊዜ ነው እና እስኪ እንቅመሰው። እሺ ፋሚሊ ደርሰናል። ይኸውና ቦታው ላፕኒየር ነው የሚባለው። አሪፍነቱ ብዙ ሰልፍ የለም። እስኪ ውስጥ እንግባና ደግሞ እንደምታዩት ፋንሲ የሆነች ቤት ነች። አሪፍ ቦታ ይመስላል። እሺ ሰው ኦርደር ያደረኩት ይሄን ነው። አንድ ናፖሊዮን እና ይሄ ምንድን ነው? ማክሮን። ሰው ለመጀመሪያ ጊዜ ሁለቱን እንሞክራለን ማለት ነው። እሺ እንቅመሰው እስኪ የተካበደለትን ነገር። ዋጋው ጥሩ ነው እንደነገርኳቸው $11 ነው ለዚህ ሰው። ያው በማንኪያ ለመብላት ስለማይመች እንደዚህ እንቀምሰዋለን። ይለያል። የምር በጣም አሪፍ ነው። 9 out of 10 የምር ይሄ በጣም የሚገርም ቴስት ነው ያለው። አንደኛው ማክሮን ደግሞ እንሞክረው። እንግዲህ የተባልኩት እነኚህ ናቸው ኦሪዮ የመሰሉ ኬኮች። እስኪ የትኛው እንደሆነ ራሱ አላውቅም። ቤስቱ ከሁለቱ ሆነ ለምን በጣም አሪፍ ናቸው ሁለቱ። ሶ እዚህ ከመጣችሁ እዚህ አካባቢ ያላችሁ አበሾች ካላችሁ ሞክሩት። ይሄን ቤት ነውና ላፕኒየር ነው የሚባለው። እኔ ወድጄዋለሁ። 9 out of 10። አይ ጋይስ እንግዲህ ወተናል። ከማርኬት ፕሌሱ ወጥቻለሁ። እንግዲህ ያው በተወሰነ መንገድ ላሳያችሁ ብዬ ነው። ብዙ ታይም እዛ ማጥፋት አልፈለግንም። የተለያዩ ያው ብዙ ምግቦች አሉ ምናምን፣ ነገር ግን ሁሉ ነገር ማሳየት ስለማችሉ ሊሚትድ የሆነ ታይም ስለሆነ ያለኝ ሰው ከዚህ በመቀጠል ኡበሬን ጠርቻለሁ። ኡበሬን ይዤ ደግሞ ወደ ስፔስ ኒድል እንሄዳለን። ስፔስ ኒድል ደግሞ ምን እንደሚመስል አሳያችኋለሁ። እሱኛው የመግቢያ ምናምን ክፍያ አለው፣ ግን ያው እዛ ስደርስ ሞር በደንብ በዲቴል አሳያችኋለሁ ማለት ነው። እንግዲህ ለአሁኑ ፓይክ ማርኬትን እንግዲህ ግድባይ ብለናል። ቪውን እንደምታዩት በጣም የሚያምር ቪው ነው ያለው። ሰው መኪና ወደዚህ አካባቢ እንደምታዩት መግባት ስለማይችል ኡበራችንን እዚህ አካባቢ ነው የጠራ ነው እና
ሰው እንግዲህ ከዚህ በመቀጠል ቀጥታ ወደ ስፔስ ኒድል እንሄዳለን። እንግዲህ በጣም ከሲያትል ከሰሞት የተካበደለት ነገር የስፔስ ኒድሉ ነው እና እስኪ እሱን ሄደን ቼክ እናደርጋለን ማለት ነው። ቦታው ላይ ደርሻለሁ። ቅድም ከነበርኩበት ከፓይክ ማርኬት የ5 ደቂቃ መኪና ድራይቭ ብቻ ነው። በእግር ከሆነ ወደ 20 ምናምን ደቂቃ ነው። ሰው ወክ ማድረግ የምትፈልጉ ሰው ካላችሁ 20 ደቂቃ ነው። ካልሆነ ግን የ5 ደቂቃ ብቻ ድራይቭ ነው እና ቦታውን ላሳያችሁ። ሰው ይሄ ነው እንግዲህ ስፔስ ኒድል የሚባለው። እንደምታዩት በጣም ረጅም ነው። ሰው ቤዚክሊ ፖይንቱ ምንድነው? እዚህ ከፍላችሁ ትገቡና ያው ሲያትልን ዙሪያውን ያሳያችኋል ማለት ነው። ይሄ ከላይ የምታዩት እንዳለ መሬቱ መስታወት ነው ብለዋል እና ሰው ትንሽ ስኬሪ ነገር ነው። እዛ ጋር እንደምታዩት ሊፍት ምናምን ነገር አለና እሱን ይዟችሁ የሚወጣው ሰው። እስኪ ውስጥ ያለውን ነገር እንዴት እንደሚሆን እናያለን። ይህም ዳውንታውን አካባቢ ነው ያለው ካልሳሳትኩ እና ደስ ይላል። እንደሚታየው እንግዲህ ሰው ብዙ ያለ አይመስልም እና እስኪ እንግባና እንሞክረው። ሲያትልን ከላይ ሆነን ደግሞ አብረን እናያታለን ማለት ነው። ተሰልፈን የጠበቅን ነው ሊፍት ውስጥ ለመግባት ወደ ላይ የሚወስደን። Right across from us, we're going to pass this rental space right over here called the Skyline. The colorful building to your right, that's the Museum of Pop Culture. Right there in the middle, you have a playground for the kids. Next to that, you got Memorial Stadium. You got 2 spiders that are painted on top of the roof of the Armory to your left. And then next to that, you have Climate Pledge Arena, home of the Kraken and the Storm. The building on top of the hill, that's Queen Anne High School. Those are now condos. Off to your right, you got Lake Union, where the seaplanes come and go. You can see a seaplane landing right now. Here we are, about to reach the top. Take your time, everybody. There's no time limit. We're going to end up on the glass floor. When you want to go up to the observation deck, you just take the internal stairs up to the top. There you ተመልከቱት ይሄንን ቪው። የምር ቪው በጣም ነው የሚያምረው። ማርያምን አረ መስታወቱን ተመልከቱት። ዝርያ እንውጣ። ተመልከቱት ርቀቱ። ቀደም እንግዲህ እዚህ ጋር ነበር የነበር ነው። ያስፈራል ግን እናንተ ያዞራል። ማርያምን ዋው! ሲያትልን ተመልከቱት። እና እንደምታዩት ይሽከረከራል፣ እየዞረ ነው። አንድ ቦታ የሚቆም አይደለም። ከላይ ያለው የሚሽከረከረው፣ ከስር ያለው የሚሽከረከረው በጣም ነው ግራ የሚያጋባውና በጣም ነው የሚያምረው። ጋይስ የምር በቃ ቪው ታይቶ አይጠገብም ማለት ነው። ተመልከቱ ዳውንታውን ተመልከቱት። የምር ቶረሊ ነው ወርዝ የሚያደርገው። የምሬ ነው የምላችሁ። ጀስት ይለያል። እኛ መስታወት ላይ ነው የምንራመደው። እና እስኪ ወደ ላይ ሌላ ሌቭል ካለው ወተን እንሞክረውና መውጫ አግኝተናል። እስኪ ወተን እንየው። ዋው! አረ ብርድ ያዘው ይላል። ቅዝቃዜው ይሄ ውጪው ክፍት ስለሆነ ቅዝቃዜ አይደለም። አረ ብርድ መቀመጫው ራሱ የመስታወት ነው። ተመልከቱት። ከመሬት ያለው ከፍታ ይለያል። እሺ ያው እንዳያችሁት እንግዲህ የስፔስ ኒድል ያው ይሄንን ይመስላል። ያው ብዙም እንትን የሚባል ነገር የለም፣ ግን በጣም የሚገርም ቪው ነው። ምን ልበላችሁ የምር እንደዚህ እንኳን ስታዩት ተመስጣጡ እስኳላ በሪፍሌክሽን ይለያልና በጣም አሪፍ ቦታ ነው። መታችሁ እዩት። ሰው በመግቢያ ቅድም አርኖ ከነገርኳችሁ ደግሜ ልንገራችሁ። ሰው በሰው $50 ነው። ለልጆች ይቀንሳል፣ ግን ያው ከ18 እስከ 64 ምናምን ዓመት ውስጥ ከሆናችሁ
$50 ነው በሰው እና መታችሁ ብታዩት በጣም ወርዝ ያደርጋል እላለሁ። ያው ሲያትልን እንደዚህ ከላይ ሆናችሁ በደንብ ማየት ትችላላችሁ። እንግዲህ ያው ከዚህ በመቀጠል ደግሞ ወደ ሌላ ቦታ እንሄዳለን ማለት ነው። መጀመሪያ ከዚህ እንውጣና ቀጥሎ ደግሞ የምንሄድበትን ቦታ አሳያችኋለሁ። እሺ እንግዲህ ከስፔስ ኒሉሉ ወጥተን ምሳ ለመብላት ሀበሻ ሬስቶራንት መተናል። ኮንስፓኛ የሚባል ሀበሻ ሬስቶራንት አግኝተናል። በጣም ብዙ ጥሩ ፊድባክ አይቻለሁ እና ስለ ሬስቶራንቱ ሲገብተን እሱን ቼክ እናደርጋለን ማለት ነው። እርቦናል። ቅድም የበላነው ሾርባ በጣም ወዲያው ነው የጠፋው እና ያው ሬስቶራንቱ ይሁንና ደርሰናል። ሬስቶራንቱ ጋር እስኪ እንገባና ያላቸውን አሪፍ ምግብ እናያለን ማለት ነው። መግባት ብቻ አይደለም እንበላለንም። በጣም አሪፍና ክሊን ይመስላል ለመናገር ሰፊም ነው እና ምግብ አዘናል። ክትፎና አንድ ጃኒ ጥብስ የሚባል አለ። ሰው በጃኒ አይደለም የሚሰየሙት፣ የሼፉ ስም ጃኒ ነው የሚባለው እና ለዛ እኔማ ደንግጬ ነበር። ለጃኒ ጥብስ ሰየሙለት እንደሆነ ነገር ወይ እና እስኪ ሲመጣ እናየዋለን። ከዛ ድረስ ከማስታወቂያ በኋላ እንመለሳለን። እሺ የምግባችን መጥቷል እና ከበላን በኋላ ያው እንደተለመደው ሬት እናደርጋለን። በጣም ርቦናል። ያ እንግዲህ ቀጥታ ዲግ እናደርጋለን ማለት ነው። ከምግብ በኋላ አይቻለሁ፣ ከምሳ በኋላ። እሺ ጋይስ በልተን ወጥተናል ምሳችንን። በጣም አሪፍ ቦታ ነበር፣ እኔ ወድጄዋለሁ። ሰው ሬት እናድርገው ከተባለ 8 ከ10 ሰጥተናል፣ ወይም ደግሞ 7.5 እና ያው ሲያትል ነገር ይላችሁ ገና 4 PM ነው፣ ግን ኦልሬዲ መሽቷል እና ካሜራ የራሱ ናይት ሞድ ላይ አድርጌ ነው እየታዩዋቸው ያሉት እና አሁን ደግሞ በራችንን ጠርተናል። ከዚህ በመቀጠል ወደ ኢሉዥን ምናምን ሙዚየም እንሄዳለን። እስኪ ዛ ደግሞ ሄደን ያለውን ነገር እናያለን ማለት ነው። ገብተናል። ውስጥ የሙዚየም ኦፍ ኢሉዥን ነው የሚባለው። መግቢያው ዛሬ ቅዳሜ ስለሆነ ትንሽ ወረድ ይላል። ሬጉላር ዴይ ላይ $35 ነው። ዛሬ ግን $40 ነው። ሰው ለሁለት ሰው $80 ከፍለን ገብተናል። ሰው ውስጡ እንግዲህ ይህን ነው የሚመስለው። ገና ቤቱ ጋር እንደምንሄድ ራሱ የኛው ምንድን ነው ሄድ ኦን ዘ ፕላተር ይላል። አይ ቲንክ ይሄ ፕላኑ በጀርባ ነገር ትዞሩና ከዛ ጭንቅላታችሁን እንትን ትላላችሁ፣ ታስወጡታላችሁ። በዚህ ውስጥ ሰው መጣው ዞሪ ይታያል። ሰው ምን እንደሆነ ኢሉዥን አይታወቅም፣ ግን አይ ቲንክ ሰውነት ይታያል ማለት ሰው አይ ቲንክ ፐርፐዙ በቃ ጭንቅላቴ እንደዚህ እንደሚሄዱ እንደዚህ ሳለ እንዲቀርብ አሪፍ ነው። የመጀመሪያው ገና ኦኬ እንደ ኢንትራንስ አሪፍ ነው። እሺ ይሄኛው ደግሞ አንድ ሰው በዛ በኩል ይቆማል፣ ሁለት ሰው ነው የሚሆነው። አንድ ሰው በዚህ ጋር፣ አንድ ሰው በዛኛው ኤንድ ይቆመና ያው እንደዚህ አይነት ኢፌክት ይሰጣቸዋል ማለት ነው። እንደዚህ ስትታዩ እንደዚህ ሆናቸው ነው የምትታዩት፣ የተለያየ አይነት አንግል። ሰው እስኪ ሞክር ነው እንዴት ነው? በዛ ብዬ ነው የምታየው። ሰው እንደዚህ አይነት የተለያዩ አይነት ኢፌክቶችን ነው የሚሰጣችሁ እና ሰው ፖይንቱ እንደዚህ ነው። ግን ያው ከዛ በኩል ነው የሚቀርጻችሁ ሰው ያስፈልጋል። ያለበለዚያ ለብቻችሁ አይታያቸውም ኢፌክቱ እና ግን ደስ ይላል። ያው ለማሳየት ያህል ነው። እዚህ ጋር ደግሞ ኢንፊኒቲ ሩም ይባላል። ሰው መግቢያው ይሄ ነው። ምን እንደሆነ አላውቅም። አይ ቲንክ እስኪ ግን ያው ፑሽ ይላል ለመግባት። ክሬዚ ጋይሶች ተመልከቱት። በዛ ማያ ፊት ቼክ ይላል። ለማንኛውም ተመልከቱት። ይሄ ኢንፊኒቲ ሩም የሚባለው በቃ ማለቅ የለውም። ስንት ሆኜ እንደምታይ ተመልከቱት። የሆነ አይሮባት የሚለው ሙቪ ላይ ያሉትን ሮቦቶች ነው የሚመስለው እና እስኪ ራሴን ዞሬ ላሳያችሁ። ብዙ ነቢያቶች አሉ እዚህ ጋር ተሰልፈዋል። እስኩ አሪፍ ኢፌክት ነው ያለው እውነት ለመናገር አሪፍ ነገር ነው ይሄኛው። አረ ሞጮ ደግሞ ቤቱ ጋር እቺ ስታኪዮን ነው መሰለኝ። ኦኬ ይሄኛው አይ ቲንክ ከኋላ ትመጡና ሰውነታችሁን ስገፉት የእናንተን ሼፕ አድርጎ በዚህ በኩል ያወጣል። እንደዛ ነው አንደርስታንድ ያደረኩት እኔ። ለሳሳት እችላለሁ ግን ልሞክረው። ከኋላ እጄ
ይወጣል በዚህ በኩል ያው እጄን እንግዲህ እንደዚህ ቀጫጫ እንደሆንኩ አላወቁም ነበር። እሺ እዚህ ጋር ደግሞ የምትመለከቱት ስታያቸው ኖርማል ላይ ስኩዌር ቦክስ ናቸው እና ከዚህ አንግል ስታዩት ስኩዌር ቦክስ ናቸው፣ ግን ተመልከቱት ከዚህ ጋር ስትመጡ ትሪያንግል ናቸው። ይሄ ትክክለኛ ኢሉዥን ማለት ይሄ ነው። ልዩነቱን እዩት። ወደዚህ በዚህኛው አንግል ጋር ስትመለከቱት ስኩዌር ናቸው፣ በዚህ ጋር ትሪያንግል። የሚገርም ነው። ይቀያየራል ከለሩ። ልክ ከለሩ ሲቀየር ኢሜጆቹ ይቀያየራሉ። ታውቃላችሁ አንድ ስለሆነ ከለሩ ግን ላይክ የተሳሉ ስዕሎች አንድ ናቸው፣ ግን ላይክ አያችሁት አረንጓዴ ሲሆን ግሪን ይሆናሉ፣ ላይክ ጫካ ምናምን ነገር ይመጣል። ሰማይ ሲሆን ደግሞ ተመልከቱት። ከዛ እንደዚህ ደግሞ መልቲፕል ከለር ሲሆን ብዙ ነገር ያሳያል። ወይ ጉድ! ያጃጅሉን እንደዚህ እያሉ ያጃጅሉናል። ብር ከፍለን እየተጃጃለን። ይሄ ደግሞ ሪቨርስ ሩም ነው የሚባለው። ሰው ሁሉም ነገር የተገለበጠ ነው እና ተንጠልጠላችሁ እንደዚህ ፎቶ ተነሱና ግን ካሜራውን ስትሉት አክቹሊ ያው እንደዚህ ተገልብጣችሁ ነው ይመስለው እና ኖ ላይክ ቪዲዮ ሲወጣ ሮቴት ይደረጋል። ሰው አሁን እንደምታዩት ኖርማል ነው፣ ግን መጨረሻ ላይ ቪዲዮን ገልብጬ ሳሳያችሁ እኔ እንትን ነው የሚመስለው። ሰው አሁን ፖዝ አድርጎ የሚሉት እንደዚህ ተንጠልጥለን ነው ተንጠልጥለን እንደዚህ ሆኖ እንትን ይባልና ከዛ ልክ ቪዲዮ ሲገለበጥ እኔ ወደ ላይ ተገልብጬ ነው የሚሆነው እና እስኪ አሳያችኋለሁ። ኤዲት ሲደረግ ገልብጬ አሳያችኋለሁ። ይሄ ደግሞ ቢልዲንግ ኢሉዥን ነው የሚባለው እና እናንተ መሬት ላይ ትተኛላችሁ፣ ግን የዚህ ሪፍሌክት ያው ከቢልዲንግ ላይ የወደቃችሁ አይነት ነገር ኢፌክት ይሰጠዋል። ይሄ ፊት ለፊት የምታዩት ይሄ ፓርት መስታወት ነው እና እስኪ ላሳያችሁ ልሞክር። ያው ለአንድ ሰው ሲሆን ብዙም እንትን አያስታውቅም፣ ግን እስኪ ልሞክር እና መስታወቱን ነው የምንቀርጸው። ካሜራ ፖዚሽኑ እዚህ ጋር ነው። ፐርፌክት። እሺ ያው የቢልዲንግ ኢሉዥኑ ይሄንን ይመስላል። ያው ለማሳየት ሞክሬያለሁ በተቻለ መጠን። ከዚህ በመቀጠል ደግሞ የሆነ ቮርቴክስ ተናል ነው የሚባለው ስፒን የሚያደርግ ነገር ነውና በጣም ያዞራችኋል እና ያንን ነው የምታልፉት እየተንገዳገዳችሁ ቢሆን ላሳያችሁና ከዛ እስኪ ለማቋረጥ እንሞክራለን። እስኪ ተመልከቱት። እንደዚህ ነው የሚሽከረከረውና አንጎል የሚያዞር ነገር ነው። እስኪ ለማቋረጥ እንሞክር። በስመ አብ ራስ እንዴት ግን እኔ ብዙም እንደዚህ የማዞር ችግር የለብኝም እና ግን እስቲ ያንገዳግዳል። እስኪ ወደዚህ ስትመጡ ወደ ስትመለሱ ይሄ ይዞራል። ኧረ በለው ኧረ ይለያል። ወደዚህ ሲሆን ይለያል። የምር ይሄ መገልበጥ ይጀምራል። ኧረ በስመ አብ በጣም ነው የሚያዞረው የእውነት። እንደዚህ ነው የገለበጠኝ። እሺ ዩቲዩብ እንግዲህ የዛሬ ውሏችን ይሄን ይመስል ነበር። ሲያትልን በትንሹም ቢሆን ለማሳየት ሞክሬያለሁ። ያው የነበረኝ ሰዓት ትንሽ ስለነበር ሆፕፉሊ ወዳችሁታል ብዬ ተስፋ አረጋለሁ። በሌላ ቪዲዮ እንግዲህ እስክንገናኝ የመቻችሁ ነገ እስኪ እንግዲህ ፖርትላንድ እንሄዳለን ብዬ ተስፋ አረጋለሁ። ከሄድን እንግዲህ የፖርትላንድ ደግሞ አንድ ቪዲዮ እንደዚሁ ሰራላችኋለሁ ማለት ነው። እስከዛ ጊዜ ድረስ እንግዲህ ደህና ቆዩልኝ። ይመቻችሁ።